ትናንት ምሽት ከፊዮረንቲና ጋር በነበረው ጨዋታ አንቶኒ ዶ ሳንቶስ እንደተለመደው ለሪያል ቤቲስ አንድ ጎልና አንድ አሲስት በማድረግ ጨዋታው ሁለት አቻ እንዲጠናቀቅና በድምር 4-3 አሸንፈው ወደ ቀጣዩ ዙር እንዲያልፉ አድርጓቸዋል። የዋንጫ ጨዋታውንም እንግዲህ ከቸልሲ ጋር የሚያከናውን ይሆናል ማለት ነው። ይህን ተከትሎ አንድ ለየት ያለ የሚያስገርም ፋክት አየውና ቀደም ሲል በመጀመሪያው 6 ወር የማን ዩናይትድ ቆይታው 4 ጨዋታዎችን ለዩናይትድ ማድረጉን ተከትሎ ማንቸስተር ዩናይትድ ዩሮፓ ሊጉን የሚበላ ከሆነና ሪያል ቤቲስ ደግሞ ቸልሲን አሸንፎ ኮንፈረንስ ሊጉን የሚበላ ከሆነ አንቶኒ የሁለቱንም አሸናፊነት ሜዳሊያ ይሰጠዋል። ይህም እንግዲህ በእግር ኳስ ተጫዋቾች ታሪክ የመጀመሪያው ተጫዋች ያደርገዋል ማለት ነው። ከዩናይትድ ጋር 4 ጨዋታ ማድረጉን ተከትሎ ዩሮፓ ሊግ ላይ የአሸናፊነት ሜዳል የሚበረከትለት ስለሚሆን ዩናይትድ ቶተንሃምን የሚያሸንፍ ከሆነና ሪያል ቤቲስም ቸልሲን አሸንፎ ደግሞ ኮንፈረንስ ሊግ ሻምፒዮን ከሆነ በአንድ ድንጋይ ሁለት ወፍ እንደሚሉት በአንድ ውድድር ዓመት የሁለት ሜጀር የአውሮፓ ዋንጫዎች ሜዳሊያ ተሸላሚ በመሆን የመጀመሪያው ተጫዋች ይሆናል። እንግዲህ ወደ ቤቲስ ከሄደ በኋላ ድንቅ ብቃቱን እያሳየ ነው የሚገኘው አንቶኒ። በቀጣይ እንግዲህ ሁለቱ የዋንጫ ጨዋታዎች ላይ የሚያሳዩት ፐርፎርማንስ ታይቶ በታሪክ የመጀመሪያው 2 ሜዳሊያ ያሸነፈ ተጫዋች የሚሆንበት እድል ተመቻችቷል።